ግብጽ ለዘመናት የተሻገረ ስልጣኔዋን በርካቶች ቢያደንቁትም እንደ አገር የተጓዘችበት መንገድ ግን ወጥነት የለውም። በተለይ ከ1960ዎቹ ጀምሮ በእንግሊዝ የሚደገፈው የንጉሥ ፋሩክ መንግሥት በነፃ መኮንኖች ስም በተደራጀውና ጋማል አብደል ናስር በሚመሩት ታጣቂ ቡድን ተገረሰሰ። ግብጽ በአፍታ ከንጉሣዊ አስተዳደር ሶሻሊስታዊ አዝማሚያ ወዳለው ወታደራዊ ሪፐብሊክ ተቀየረች። አንዋር ሳዳት የናስርን ሶሻሊስታዊ እሳቤ ሲሽሩ ኢንፊታህ የሚሉትን ዝግ የሆነውን የአገራት ግንኙነት በመክፈት አሜሪካ መሰል የሊበራል ኢኮኖሚን አስከተሉ። ከዓመታት በኋላ ደግሞ ግብጽ ከፍጹም ዓለማዊነት ኢስላማዊ አስተዳደርን መረጠች። ከኢስላማዊ አስተዳደር መልሳ ወደ ወታደራዊ መንግሥት ተሸጋገረች። የፖለቲካ ልሂቃን ፖለቲካል ፔንዱለም ለሚሉት እዚያና እዚህ ተወዛዋዥ አቋም ግብጽ ጥሩ ማሳያ ትመስላለች። ከአገራት ጋር ዛሬ ተወዳጅታ ነገ ትቃቃራለች። ከሱዳን መሐዲስቶች ጋር በአንድ ማዕድ እንቋደስ ባለች ማግስት ቀብራቸውን ስትምስ ቀብሯን ማፋጠኗ ታሪክ ይመሰክራል። በእስራኤሉ ሜናሂም ቤጊንና በአንዋር ሳዳት መካከል የተፈረመውን የሰላም ስምምነት ፕሬዚዳንቷን በመግደል ማፍረሷን ለማወጅ ጊዜ አልወሰደባትም። በዚህ ሳምንትም የተስተዋለው ይሄው ተገለባባጭ ባህሪዋ ነው። ኢትዮጵያ በአባይ ውሃ ክፍፍል ላይ ያላትን አቋም ካለሳለሰች የባህር ንግድ መስመር እንድታገኝ ለማገዝ ዝግጁ መሆኗን ገለጸች ተባለ። ዜናው የተጻፈበት ብዕር ሳይደርቅ የዘገባውን መሠረተ ቢስነት በመጥቀስ አስተባበለች። ዘገባውን ተከትሎ ግን በርካቶች የሐሳቡን አንድ ነዶ በመምዘዝ እዚያና እዚህ መጓተታቸውን ቀጥለዋል። ከዓይነ ጥቅሻ በሚበልጥ ፍጥነት አሞጋሽም ነቃሽም የሆኑት ብዙ ናቸው። ግብፅን በሙሉ ምስሏ መመዘን ካልተቻለ መነሻው እንጂ መድረሻው ወደማይታወቅ መደምደሚያ ያደርሳል። እንደ ዓይነ ስውራኑ የእስያ ተሟጋቾች በጥንታዊቷ ህንድ ነው። ዝሆን ስለሚባል እንስሳ ሲነገራቸው የከረሙ ግን አይቶት የማያውቁ 6 ዓይነ ስውራን ጓደኛ ማቾች ነበሩ። አንድ ቀን አንድ ዝሆን ወደ ቀያቸው መጣ። ዝሆኑ ምን እንደሚመስል ለማወቅ እያንዳንዳቸው ዳሰሱት። የመጀመሪያው ሆዱን ዳሰሰ። ከዚያም ዝሆን ማለት እንደ ግድግዳ ሰፊ ነው አለ። ሁለተኛው ዳሰሰ። ጥርሱን ነበር የነካው። ዝሆን እንደ ጦር የተሳለ ነው አለ። ሦስተኛው ቀጠለ። ኩምቢውን ነካ። ዝሆን እንደ እባብ የተጠማዘዘ ነው አለ። የአራተኛው ተራ ደረሰ። እግሩን ዳሰሰና ዝሆን እንደ ዛፍ ግንድ ወፍራም ነው አለ። አምስተኛው ተተካ። ጆሮውንም ዳሰሰ። ዝሆን ዝንብ ማባረሪያ የመሰለ ማራገቢያ አይነት ሰፊ ፍጡር ነው አለ። የስድስተኛው ተራ ደረሰ። ጭራውን ዳሰሰና ዝሆን እንደ ገመድ ቀጭን ነው አለ። ጓደኛ ማቾቹ የኔ ነው ትክክል በሚል ግትር አቋም እርስ በርሳቸው መጣላት ጀመሩ። በዚህ መሃል አንድ መንገደኛ መጣና ለምን ትጣላላችሁ ጠየቃቸው። እያንዳንዳቸው የተረዱትን ነገሩት። መንገደኛውም ሳቀና አላቸው፣ ሁላችሁም ትክክል ናችሁ፣ ግን ደግሞ ሁላችሁም ተሳስታችኋል። እያንዳንዳችሁ የዳሰሳችሁት የዝሆኑን አንድ አካል ብቻ ነው። ዝሆኑ ግን የነካችሁት አካላት ስብስብ ነው። ለዚህ ነው ግብጽ ኢትዮጵያ የባህር በር እንድታገኝ ለማገዝ ዝግጁ ነኝ ማለቷም ሆነ ማስተባበሏ ከተለያዩ ማዕዘናት መመዘን የሚገባው። ትናንት ለጦርነት ሲጋበዙ የነበሩት ፈርዖኖች ምን አይነት መንፈሳዊ በጎነት ተጣብቷቸው በጎ መግለጫ ሰጡ? ምንስ ሹክ ብሏቸው መግለጫውን በመግለጫ አስተባበሉ? የአፍሪካ ቀንድ የኃይል ሚዛን ለግብጽ ምን አመጣላት? ምንስ አመጣባት? ኢትዮጵያ ከሁለቱ ተቀናቃኝ አገራት እስራኤልና ቱርክ ጋር ግንኙነት መጀመሯ ከሁለቱም ጋር አለሁ በምትለው ግብጽ ላይ ምን አይነት ዲፕሎማሲያዊ ስጋት አስከተለ? ይህ አንጓ ላይ ነው። የካቲት 16 2018 ዓ.ም መሠረቱን አቡዳቢ ያደረገው ዘ ናሽናል ጋዜጣ አንድ ዘገባ ይዞ ወጣ። ኢትዮጵያ በአባይ ውሃ ክፍፍል ላይ ያላትን አቋም ካለሳለሰች ግብጽ የባህር በር እንድታገኝ ለማድረግ ዝግጁ መሆኗን ገለጸች ይላል መሪ ዜናው። ግብጽ ወዳጆች ካለቻቸው ከሌሎች የአፍሪካ ሀገራት ጋር በመተባበር ኢትዮጵያ በነጻነት የቀይ ባህር የንግድ መስመር እንድታገኝ ለማገዝ ዝግጁ መሆኗ በዝርዝሩ ተመላክቷል። ጋዜጣው ካይሮ ከሚገኙ ምንጮች አገኘሁት ባለው መረጃ እንዳስረዳው ድጋፉ ተግባራዊ የሚሆነው ኢትዮጵያ 2 ቅድመ ግዴታዎችን ስታሟላ ነው። አንድም ግትር ስትል የጠራቸውን የአባይ ውሃ ክፍፍል አቋሟን ስታለዝብ፣ ሁለትም በቀይ ባህር አካባቢዎች ወታደሮቿን ለማስፈር የያዘችውን ሐሳብ ስትሰርዝ።
ሌሎች ዘገባዎች ደግሞ ግብፅ ኢትዮጵያ በቀይ ባህር የንግድ መስመር እንድታገኝ ድጋፍ አድርጋለሁ ያለችው በታላቁ ህዳሴ ግድብ ላይ የያዘችውን አቋም ካለዘበች ነው የሚል ጭብጥ ያክላሉ። ግብፅ አቋሟን ለአዲስ አበባና ዋሽንግተን ዲሲ በግልባጭ ማሳወቋን እነዚሁ የመረጃ ምንጮች ይናገራሉ። የኢትዮጵያ ጥያቄውን ውድቅ ካደረገች ግብፅ በሱዳን በሶማሊያና በጅቡቲ ያላትን ከፍተኛ ፖለቲካዊና ወታደራዊ የበላይነት ለተጽዕኖ ልታውል በደቡባዊ ቀይ ባህር ባሰፈረችው ግዙፍ የባህር ኃይልም ኢትዮጵያ የአገራቱን ወደቦች እንዳትጠቀም እንቅፋት ልትሆን እንደምትችል ምንጮቹ ጠቁመዋል። ዘገባው ለንባብ ባበቃ በማግስቱ ግን ካይሮ ማስተባበያ ይዛ ቀረበች። ስማቸው በይፋ ባልተገለጸ ባለሥልጣኗ በኩል ግብፅ በውሃ ደህንነቷና በህዳሴው ግድብ ላይ ያላት አቋም ጽኑና የማይለወጥ መሆኑን የጠቆሙት ይኸው ባለሥልጣን እየተሰራጩ ያሉት ዘገባዎች መሠረተ ቢስና ምንም አይነት አስተማማኝ መረጃ እንደሌላቸው በመጥቀስ ዘጋቢውንና ጋዜጣውን ለማሳጣት ሞክረዋል። በመካከለኛው ምስራቅ የሰፋ ተቀባይነት ያለው ዘናሽናል ጋዜጣ ግን እንዲህ አይነት ተራ ስህተት ይሠራል ተብሎ አይገመትም። ከሰራም ይቅርታ ለመጠየቅ ወደ ኋላ አይልም፣ ግን አልጠየቀም። የበለጠ የዘገባውን ባለቤት ሐምዛ ሄንዳዊን በጥቂቱ መመልከት ግድ ይላል። ሄንዳዊ ዘናሽናልን ከመቀላቀሉ ከዛሬ 7 ዓመት በፊት ለ30 ዓመታት በእስያ በመካከለኛው ምስራቅና በአውሮፓ በጋዜጠኝነት አገልግሏል። ሮይተርስና አሶሺየትድ ፕሬስን የመሳሰሉትም የሙያው በረከት ተቋዳሽ ናቸው። እያንዳንዱን የመካከለኛው ምስራቅ ግጭት ለእነዚህ ጣቢያዎች በማቅረብ ይታወቃል። ኢራን በኩዌት ላይ የፈጸመችውን ወረራ ከስፍራው ዘግቧል። የደቡብ ሱዳንን እልቂት የዜና ሽፋን ሰጥቷል። አሜሪካ በኢራን ላይ ያደረገችውን ወረራ በተለይ ለመካከለኛው ምስራቅ ታዳሚ በቅጡ አድርሷል። ከምንም በላይ ደግሞ የ71 ዓመቱ አዛውንት ጋዜጠኛ ግብፃዊ ነው። አገሩ ያላለችውን አለች ለማለት የማይዳዳው። እነዚህ ዳራዎች ሲቀጣጠሉ ሄንዳዊ መሠረተ ቢስ መረጃ ይዞ ቀርቧል ብሎ ማመን አያሳምንም። የተዛባ መረጃ አስተላልፈሃል በሚልም እስካሁን ተጠየቅ አልቀረበበትም። ከዚህ በመነሳት ብዙዎች የሄንዳዊ ዘገባ በእርግጥም ትክክለኛ ነው ይላሉ። ታዲያ ለምን ግብፅ ማስተባበል ፈለገች? በእርግጥ በኤደን ባሕረ ሰላጤ ላይ የሚገኘውን የጅቡቲውን የዶራሌ ወደብና ስልታዊ ፋይዳ ያለውን የኤርትራውን የአሰብ ወደብ ማሻሻል በሚመስል ሽፋን የተቆጣጠረችው ግብፅ አረባዊት ያልሆነችው ኢትዮጵያ በቀይ ባህር የመጠቀም መብት የላትም በሚል አግላይና ሴረኛ አቋሟ ትታወቃለች። ግን ብሔራዊ ጥቅሟን ካስከበረላት ተገለባባጯ ግብፅ ውሃ ስጡኝ ወደብ እንኳ አይነት አክሮባት ከመስራት አትመለስም። ግብፅ ለማስተባበያነት ካነሳቻቸው ምክንያቶች ሁለቱን እንመልከት። የመጀመሪያው ለዓለም አቀፍ የሕግ መርሆች ተገዢ ስለሆንኩኝ እንዲህ አይነት መግለጫ አልሰጠሁም የሚል ነው። ግን ግብፅ የ2010ሩን ዓለም አቀፍ ፍትሐዊ የውሃ አጠቃቀምና የጋራ መግባባት ስምምነትን ባለመፈረም አሁን ድረስ መወቀሷን ማውሳት አትፈልግም። በሁለተኛነትም ውሃ ፈላጊዋ አገር ውሃ የማያነሳ ምክንያት ጠቅሳለች። የትኛውም ለአንድ ወገን የሚያደሉ እርምጃዎችን በጽኑ እቃወማለሁ ትላለች ግብፅ። የአባይን ምንጭ ዋናውን ባለቤት ያገለለ በቅኝ ግዛት አስተሳሰብ የተቃኘ የውሃ ተጠቃሚነት ስምምነትን እንደ መከራከሪያ የምታነሳው ግብፅ ለአንድ ወገን የሚያደሉ እርምጃዎችን እቃወማለሁ ማለቷ ሆድ ሲያውቅ ዶሮ ማታ ነው። የዘርፉ ምሁራን ግን ለግብፅ ማስተባበያ በርካታ ዲፕሎማሲያዊና ስልታዊ ምክንያቶችን ያነሳሉ። አራቱን እንመልከት። የመጀመሪያው በድርድሩ አገኘዋለሁ የምትለውን የበላይነት ላለማጣት የምትወስደው መጋጋጥ ነው። ግብፅ ውሃ ስጡኝ ወደብ እንኩ የሚለውን የመንግስቷን የድርድር አቋም በይፋ ካመነች የአባይ ውሃ ጉዳይ ለንግግር የሚቀርብ መሆኑን አምኖ እንደ መቀበል ይቆጠራል። የሕልውና መሠረት በሆነው አባይ ልደራደርም የምትለው ግብፅ ይህንን ሐሳብ ተቀበለች ከተባለ ደግሞ የኢትዮጵያን ሉዓላዊ የውሃ አጠቃቀም መብት በከፊል እንደ ማጽደቅ ሊወሰድባት ይችላል። እናም በድርድሩ እጇን እንደሰጠች ይታሰባል። ፈርዖኖቹ ይህን የሚቀበል ትከሻ ይኖራቸዋል የሚለው ነው ጥያቄው። ከሶማሊያ ጋር የጀመረችው ወታደራዊ ግንኙነት እንዳይበላሽባት የተከተለችው ብልጣብልጥ መተጣጠፍ ሊሆን ይችላል የሚለው ደግሞ በሁለተኛ ምክንያትነት ይጠቀሳል። ኢትዮጵያ ከሶማሌላንድ ጋር ያደረገችው የሁለትዮሽ ስምምነት ለሶማሊያ የጭን ቁስል ሆኖባታል። እናም በተቻላት አቅም በየትኛውም መንገድ ኢትዮጵያ በሶማሌላንድ በኩል የባህር በር እንዳታገኝ የማትፈነቅለው ድንጋይ የለም። ይህን ወጥራ እየሰራች ያለችው ሶማሊያ ግብፅ ለኢትዮጵያ የባህር በር ለማመቻቸት እየሰራች ነው የሚለውን ዜና ከሰማች ከተቀናቃኝ ጋር በመደራደር ከጀርባዬ ልትወጋኝ ነው ማለቱ አይቀርም። ይህም የካይሮ ሞቃዲሾን ጥምረት ሊያናጋው ይችላል። ግብፅ ለምታራምደው የባህር ላይ ተስፋፊነት
ሁነኛ አጋሬ ከምትላት ሶማሊያ ጋር በዚህ መልኩ መቆራረጥ አትፈልግም። ግብፅ ከሶማሊያ ጋር ቀደም ሲል ያደረገችው ስምምነት ወታደሮቿን በኢትዮጵያ አዋሳኝ ድንበሮች ላይ እንድታሰፍር ዕድል ይሰጣታል። ኢትዮጵያም በምዕራብ ሱዳን፣ በምስራቅ ሶማሊያ በኩል በግብፅ ወዳጆች ስትራቴጂካዊ ከበባ ውስጥ እንድትገባ ያደርጋታል። ግብፅ ደግሞ ከከበባዬ በመነሳት ኢትዮጵያ ላይ የደህንነት ስጋት እንድጭር ዕድል ትፈጥርልኛለች በምትላት ወዳጇ ሶማሊያ መታመንን ትሻለች። ግብፅ ባህር የሌላቸው አገራት በቀይ ባህር ላይ ወታደራቸውን ማስፈር የለባቸውም የሚል የቆየ መርህ አላት። ለኢትዮጵያ የንግድ ወደብ ብታመቻች እንኳ ኢትዮጵያ የባህር ኃይል ለመገንባት የምታደርገውን ጥረት በምንም መልኩ እንደማትደግፍ በተለይ ለአረብ ሀገራት አጋሮቿ ማሳየት ይጠበቅባታል። ስለዚህም እኛ ለኢትዮጵያ ምንም አይነት ስልታዊ መውጫ አነሰጥም የሚል መልእክት በማስተላለፍ ሊደርስባት የሚችለውን መገለልና ወቀሳ ለመከላከል አስባ ይሆናል የሚለው በሦስተኛው ምክንያትነት ይጠቀሳል። አራተኛውና የመጨረሻው ደግሞ ግብፅ መረጃውን እንዲለቀቅ አድርጋ መልሳ ያስተባበለችው የኢትዮጵያን ትርታ ለመመዘን ምላሿን ለመለካት ይሆናል የሚለው ነው። እነዚህ አካላት ኢትዮጵያ የባህር ኃይል የመመስረት ፍላጎቷን ትታ የህዳሴውን ግድብ እንቅስቃሴም ገታ ለንግድ የቀረበላትን የወደብ አማራጭ እንድታማትር ታስቦ የተቀነባበረ ማባበያ ነው ሲሉ ይሟገታሉ። ጥቂት የማይባሉትም ይህን የግብፅ አቋም በአየር በሚወጠር በመርፌ በሚተነፍስ የሙከራ ፊኛ መስለውታል። በእርግጥ የኢትዮጵያ መንግሥት በዚህ ዙሪያ እስካሁን የሰጠው ማስተባበያም ሆነ ማረጋገጫ የለም። በርካታ ዩቱበሮችና ማኅበራዊ ሚዲያውን የሚዘውሩ ግለሰቦች ግን አጀንዳውን ርዕሳቸው አድርገው አሁን ድረስ ይራኮቱበታል። ጃዋር መሐመድ የግብፅን ያልተለመደና አዲስ አቋም በማያፈናፍን ቅድመ ሁኔታ የታጠረ በግብዝነት የተሞላ ይለዋል። እንዲህ እናንብበው። ኢትዮጵያ የባህር በር የምታገኘው በታጁራ ወደብ በኩል ይሆናል። ይህን ወደብ ደግሞ ግብፅ በቅርቡ ከጅቡቲ ባደረገችው ስምምነት አስፈርማለች። ይህ ማለት ኢትዮጵያ ግብፅ በምትቆጣጠረው ወደብ ነው የባህር በር የሚኖራት ማለት ነው። ይባስ ብሎም ግብፅ የኢትዮጵያን የባህር በር ፍላጎት የምትደግፈው ኢትዮጵያ በአባይ ወንዝ ጉዳይ የያዘችውን አቋም ካለሳለሰች ነው። ማለትም የግድቡን ደህንነት፣ የውሃ ፍሰቱን መጠን ጨምሮ ኢትዮጵያ ግድቡን ከግብፅ ጋር በጋራ ለማስተዳደር ከተስማማች ኢትዮጵያ ከእንግዲህ በኋላ በአባይ ተፋሰስ ላይ ሌሎች ግድቦችን ላለመስራት ከፈረመች ነው ብሏል። ያም ሆኖ ግብፅ እንዳሻት የምትዘውረው የአፍሪካ ቀንድ ፖለቲካ አሁን ሁለት ኃያላን ተቀላቅለውበታል፣ እስራኤልና ቱርክ። ይህም የግብፅን ብሔራዊ የደህንነት ስጋት እንዲጨምር ማድረጉ አልቀረም። እስራኤል ከኢትዮጵያ ከደቡብ ሱዳንና ከኤርትራ ጋር ያላት የጠበቀ ወታደራዊና ኢኮኖሚያዊ ግንኙነት ግብፅን በእጅጉ ያሰጋታል። በተለይም በአባይ ወንዝ ጉዳይ ኢትዮጵያን ትደግፋለች በሚል ትጠራጠራታለች። ቱርክንም እንደ እስራኤል አይሆን እንጂ በስጋት አይነት አያታለች። ምንም እንኳ ልዩነታቸውን ጠግነው አብሮነታቸውን ቢያደሱም በእርግጥ የሙስሊም ወንድማማቾች አባል የሆኑት ፕሬዚዳንት መሐመድ ሞርሲ ከስልጣን በኃይል ሲወገዱ ቱርክ በፕሬዚዳንቷ ረሲፕ ጣይብ ኤርዶጋን ጥርስ ነክሳ ቆይታለች። በሊቢያ በተካሄደው የእርስ በርስ ጦርነት ግብፅ የምስራቅ ሊቢያውን የኻሊፋ ሀፍታር ጦር፣ ቱርክ በምዕራብ ሊቢያ ያለውንና በተባበሩት መንግስታት ዕውቅና ያገኘውን ወታደራዊ ኃይል ደግፈው በተቃራኒ መቆማቸውም የጎሪጥ እንዲተያዩ አድርጓቸዋል። ግብፅና ቱርክ ለጊዜውም ቢሆን ልዩነታቸውን አጥብበው አንድ አይደለንም፣ አንድ የሚያደርገን ግን ብዙ ነገር አለ በሚል ጫጉላ ገብተዋል። ቱርክ በተለይ ሶማሊያ ሞቃዲሾ ላይ ያላት ትልቅ ወታደራዊ ካምፕና የኢኮኖሚ ተጽዕኖ በግብፅ አቅራቢያ የሚገኘውን የቀይ ባህር አካባቢ እንድትቆጣጠር አድርጓታል። ቀይ ባህርን ዋነኛ ብሔራዊ ጉዳዩ አድርጋ የምታየው ግብፅ የቱርክ የባህር ኃይልና የእስራኤል የደህንነት መዋቅር በአካባቢው መኖራቸው በወታደራዊ የበላይነቷ ላይ የተጋረጠ ተግዳሮት ሆኖባታል። በአንጻሩ የቱርክና የእስራኤል በአፍሪካ ቀንድ መከሰት ለኢትዮጵያ ሌላ ድል ፈጥሯል የሚሉ አልጠፉም። በተለይ ኢትዮጵያ በጂኦፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ያላትን አማራጭ እንድታሰፋ ያስችላታል። ተወደደም ተጠላም የቱርክና የእስራኤል ፕሬዚዳንቶች ጣይብ ኤርዶጋንና ይስሐቅ ሄርዞግ አንድ ሳምንት ባልሞላ ልዩነት ኢትዮጵያ ውስጥ መከሰታቸው ኢትዮጵያ በቀጠናው ያላትን ከፍተኛ ስትራቴጂካዊ ጠቀሜታ ያሳያል። በተለይም በግብፅ ጥላ የጠየመው የአፍሪካ ቀንድ ፖለቲካ አዲስ መልክ እንደሚይዝ ይገመታል። የእነዚህ ሁለት አገራት በምስራቅ አፍሪካ መኖር ኢትዮጵያ በቀጠናው የሚፈጠሩትን የኃይል ለውጦች ለራሷ ብሔራዊ ጥቅም በሚበጃት መልኩ እንድትቀርጽ ያስችላታል። እንደ ብዙዎቹ እምነት ግን በሁለት ዋልታ ላይ የቆሙት እስራኤልና ቱርክ የርዕዮተ ዓለም ልዩነታቸው፣ ታሪካዊ ተቀናቃኝነታቸው፣ አሁናዊ ተገዳዳሪነታቸው፣ ሃይማኖታዊ ቅርጻቸው ኢትዮጵያን ጨምሮ በሌሎች የአፍሪካ ቀንድ አገራት ሰላምና ሕልውና ላይ አደጋ ሊጋርጥ ይችላል የሚሉ የስጋት ድምፆችን መስተጋባታቸው አልቀረም።
ቱርክና እስራኤል በሶማሊያ፣ ሶማሌላንድና ግብፅ ጉዳይ ተቃራኒ አቋም አላቸው። ኢትዮጵያ በአንድ በኩል ከቱርክ ጋር በሌላ በኩል ከእስራኤል ጋር ወዳጅነት ስትመሠረት አንዱን ወገን ደስ ለማሰኘት ሌላውን ማስከፋት ሊመጣ ይችላል። ይህ ደግሞ በሁለቱም አገራት ዲፕሎማሲያዊ መጠቀሚያ የመሆን አደጋን ይደቅናል። በአንድ በኩል ከቱርክ ጋር የመሠረተችውን ጥልቅ ወታደራዊ ትብብር፣ በሌላ በኩል ከእስራኤል ጋር ያላትን ታሪካዊና ስትራቴጂካዊ ግንኙነት የማመጣጠን ኃላፊነት ወድቆባታል። ኢትዮጵያ ከሁለቱም አገራት ወታደራዊ ድጋፍ ስታገኝ የሀገሪቱ የመከላከያ አቅም የመጎልበት ዕድሉ እንዳለ ሁሉ በሁለቱ አገራት ፍላጎት ላይ ጥገኛ እስከ መሆንም ያደርሳታል ተብሏል። ይህም አንድ ቀን የልዩነት ስንጥቃቶች ሰፍተው ድጋፍ ሲቋረጥ ወታደራዊ አቅም የመዳከም ዕድሉ ሰፊ መሆኑን የፖለቲካና ዓለም አቀፍ ግንኙነት ምሁራን ይናገራሉ። እናም የሀገሪቱ የውጭ ፖሊሲ ነጻነት እንዳይጠብ፣ ብሔራዊ ጥቅሟ ከሁለቱ አገራት ፍላጎት በታች እንዳይሆን፣ ሕልውናዋ አደጋ ላይ እንዳይወድቅ ኢትዮጵያ ከሁለቱ አገራት ጋር ያላትን ግንኙነት በሚዛን እንዲመራ የማድረግ ታሪካዊ ኃላፊነት ወድቆባታል። አንጓ ላይ